ሰላም ሰላም የተወደዳችሁ የጌታ ጸጋ ሰላም ይብዛላችሁ። እንደምን አላችሁ? ደህና ናችሁ? እኔ ወንድማችሁ ደህና ነኝ። ዛሬ አንድ መልእክት ይዤ ወጥቻለሁ። ከሆነ ቦታ ካልወጣችሁ የእውነተኛ በረከት ማግኘት እንደማትችሉ ዛሬ መናገር ፈልጋለሁ። እግዚአብሔር አብርሃምን ውጣ ነበር ያለው። ውጣ ስለው እኔ ወደ ማሳይ ምድር አለው። ከዛ አንዳንድ ነገሮችን ጠቀሰ። በተለይ አራት ነገሮችን፣ አንደኛ ከአባቴ ቤት፣ ሁለተኛ ከዘመዶች መካከል፣ ሶስተኛ ከሀገር ቴሪቶሪዎች አሉ። እነዚህ መውጣት ያለብን ድንበሮች አሉ። ውጣ፣ ከዛስ እባርካለሁ አለው። የአብርሃም በረከት በጣም የሚገርመው ነገር እግዚአብሔር መጀመሪያ ታላቅ ህዝብ አደርጋለሁ፣ ሁለተኛ ስምህን ገናና አደርጋለሁ አለ። ሶስተኛ እባርካለሁ ብሎ የሚለው ነገር ማቴሪያል ሊሆን ይችላል። ቀጥሎ 7 ናቸው እግዚአብሔር ለአብርሃም የተናገራቸው የበረከት አይነቶች 7 አንኳር በረከቶች ናቸው። ግን ለነዚህ አንኳር 7 በረከቶች መውጣት ይቀድማል። መውጣት፣ ውጣ ዛሬ በጌታ በኢየሱስ ክርስቶስ ስም ከኃጢአት መንደር እንድትወጣ፣ ከማይመጥን አስተሳሰብ መካከል እንድትወጣ። አንዳንዱ በአካል መውጣት ብቻ አይደለም፣ በአስተሳሰብ መውጣት። ዋናው እንደውም ትልቁና ዋነኛው ነገር በአስተሳሰብ መውጣት ነው። ብዙዎቻችን በአስተሳሰብ ቦንዴጅ ውስጥ ነን፣ ቀንበር ውስጥ ነን። መውጣት መጀመሪያ ለምሳሌ ግብፃውያን ከእስራኤላውያን ከግብፅ ምድር ወጥቷል። ነገር ግን አስተሳሰባቸው ከግብፅ አልወጣም። ብዙዎቻችን ዛሬ በእግዚአብሔር ቤት ነን ያለነው። ምናልባት አገልጋዮች ነን፣ ምናልባት የቤተ ክርስቲያን ሰብሳቢ መሪ ነን። ግን ከግብፅ ማንነታችን ሀሳባችን አልወጣም። የኖርነው በእግዚአብሔር ቤት ላይ 20-30 ዓመት ነው። ነገር ግን ግብፃዊነት፣ ዓለማዊነት ከውስጣችን አልወጣም። ዓለማዊነት ነው ከግብፅ አእምሯቸው። እስራኤላውያን ሄዶ ወደ ከነአን ድንበር ደርሷል። ግን ማይንድ ሴታቸው አሁንም ግብፅ ነው ያለው። እዛ በቀረን ይላሉ። መጥቶ እዚህ ጋር ወደ ግብፅ ምንድነው ወደ ከነአን ድንበር ላይ ደርሶ ሊገቡ አካባቢ ምን ነው በግብፅ በኖርን ይላሉ። ሉካስ። ስለዚህ እግዚአብሔር አብርሃምን ሊባርከው ሲፈልግ ውጣ ነበር ያለው። ዛሬ በኢየሱስ ክርስቶስም ዛሬ ግንቦት 18 2018 ግንቦት 18 2018 የዘላለም አምላክ እግዚአብሔር ማውጣት ያደርግልሃል። ትወጣላችሁ ምናምን የሚል ብቻ አይደለም። እዚህ ባለህበት በማይንድ ሴቲ፣ በአስተሳሰቢ፣ በሞራል ውጣ ከኃጢአት መንደር፣ ውጣ ከውድቀት መንደር፣ ውጣ ከዝሙት መንደር፣ ውጣ ከዘረኝነት መንደር፣ ውጣ ከሌብነት መንደር። ካልወጣ እግዚአብሔርን ማየት አትችልም። ለራስም አትልፋ፣ አገልጋዮችንም አታልፋ። እግዚአብሔርን ዝም ብለህ አታስቸግር። መጀመሪያ ውጣ። ስትወጣ ነው እግዚአብሔር የሚባርከህ። በጣም የሚገርመው ነገር ምናልባት ከወጣ በኋላ አብርሃምን ረሃብ ገጠመው። ወደ ግብፅ ምድር ሄዶ ሲመለስ 13ኛው ምዕራፍ ላይ በለጠገ የሚል ቃል እናገኛለን። አብርሃም በለጠገ። ዛሬ ተቸግሬ ሊሆን ይችላል። ዛሬ ኑሮ ላይ መቼ ይችላል። ዛሬ ሁኔታዎች ሁሉ ዙሪያ ላይ ከወጣክ በኋላ በአእምሮ፣ በኑሮ፣ በሁለንተናይ ከወጣክ በኋላ ኢቭን ዛሬ እንኳን በችግር ውስጥ ልትኖር ትችላለህ። አይዞህ በርታ። መውጣትን ውጣ። ካልወጣን በብዙ ህዝብ መካከል ተከበን መኖር ዋስትና አይደለም። ካልወጣን ማለት ነው ዛሬ የተባረክ መስለ ልትታይ ትችላለህ። ካልወጣክ አሁንም ቦንዴጅ ውስጥ ነህ። በኃጢአት ቦንዴጅ ውስጥ በተለያዩ በዓለማዊነት፣ በዘረኝነት፣ በጎጠኝነት፣ በጎሰኝነት ጥላ ስር ካለ እውነተኛ የእግዚአብሔር በረከት አንተ ጋር ሊመጣ አይችልም። እርግጠኛ ሆኜ ነው የማወራው በእግዚአብሔር ቃል። ውጣ ከአባቴ ቤት፣ ከዘመዶቼ መካከል፣ ከአካባቢ፣ ከመንደር፣ ከሀገር ውጣ ነበር ያለው። ስትወጣ ነው እግዚአብሔርን የምታየው።
ውጥ አሁን ብዬ ስለ ከኢትዮጵያ ወደ ሌላ ዩሮፕ ሀገር መሄድ አይደለም። ውጣ ብዬ ስለ አንተ አሁን ያለበት የሆነ ወረዳ፣ የሆነ ክልል፣ የሆነ ዞን ሊሆን ይችላል። ወይንም ከሆነ ኢትዮጵያ ውስጥ ከሆነ ቦታ ውጣ ማለት አይደለም። በአስተሳሰብ ውጣ። ብሉይ ኪዳን ፊዚካሊ ነው፣ አዲስ ኪዳን ግን ስፒሪቹዋል ነው። ስለዚህ ስፒሪቹዋል ብዬ ስለ ምንድን ነው? አስተሳሰብ ውስጥ ያለውን ዓለማዊነትን አውጥ፣ ዘረኝነትን አውጥ፣ አመፃን አውጥ፣ ክፋትን አውጥ። መንፈሳዊ ይሁን። ክርስቶስ ኢየሱስ ወደ ልብ ይግባ። እውነተኛ መንፈሳዊነት ወደ ልብ ይግባ። ይህንን ነው ዛሬ 2018 ግንቦት 18 ላይ የምልህ። እግዚአብሔር አምላክ ይባርክሃል። ስትወጣ በረከቱ ይከተልሃል። ይሄ ቪዲዮ ይሄ ትምህርት የተመቻችሁ ለብዙዎች አድርሱ። ከልብ አድርገው ወዳችኋለሁ። ተባርካችኋል። ለብዙዎቹ አድርሱ። ኮፒ ሊንክ ሼር አድርጉ። ወዳችኋለሁ። በኢየሱስ ክርስቶስ ጌታ ስም ተባረኩ። ሻሎም